ስንክሳር ሚያዝያ 24 ቅዱስ ጻና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚህ ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህ እንዲህ ነው። ከባልንጀራው ከኤድሮስ ጋር ካሰቃዩት በኋላ ባልንጀራው ኤድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤት ቀረ። የሀገር ፈርማ መኮንንም ታሰረ። በእርሱ ፈንታ ሌላ መኮንን ተሾመ። ያንን መኮንንም የክብር ባለቤት የሆነ የኢየሱስ ክርስቶስ ስም የሚጠራ ክርስቲያን ሁሉ እንዳያስቀር ከሃዲው ንጉሥ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍሮች አለቆች ውስጥ እንደሆነ ጽኑዓን ስቃይም እንዳሰቃዩትና ከዓላማው እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጠው ዘንድ አዘዘና ቆረጡት። የሰማዕትነትን አክሊልም ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየችው አሁንም ብራውያን መላእክት የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች። ምዕመናንም ስጋውን ወስደው ገንዘው ሰሙድ የሚባል ሀገር ከባልንጀራው ከኤስድሮስ ስጋ ጋር አኖሩት። በውስጧ እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸው በእምነት ለሚመጡ ታላላቅ ድንቆች ታምራቶች ይታያል። በረከታቸው ከኛ ጋር ለዘላለም ትኑር አሜን። ለእግዚአብሔር ምስጋና ይሁን። አባ ስንትዩ ሊቀ ጳጳሳት። በዚህ ቀን ለአባቶች ሊቀ ጳጳሳት 65 የእስክንድርያ ሊቀ ጳጳስ አባ ስንትዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄንጥስም ገዳም በአባ መቃርስ ቤተክርስቲያን በበጎ ስራ በገድል ተጠምዶ በዚህ ገዳም አበምኔት ሆኖ ተሾመ። ከዚህ በኋላም ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድርያ ሀገር ላይ ሊቀ ጳጳስና ተሾመ። ነገር ግን በዘመኑ ሁሉ ከእስላሞች ነገስታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ያልኖረውን ሊሰጣቸው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጆቹ ብዙ ድንቆች ታምራቶችን አደረገ። ብዙዎቹንም ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎች ላይ ሰይጣናትን አስወጥቷልና። በሀገሩ መርጢዮ ላይ በጸሎት ዝናብን አዝንቧልና። እነርሱም ዝናብን ከማጣት የተነሳ ወንዞቻቸው ጉድጓዶቻቸው ሁሉ ደርቀው ከረሃብ ከውሃ ጥም የተነሳ ለሞት ተቃርበው በታላቅ ረሃብ 3 ዓመት ኖረዋልና። በሰማዕት ቅዱስ ሚናስ ቤተክርስቲያን በዓልን ሊያከብር ወደ እርሳቸው በደረሰ ጊዜ የዚያች ሀገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውንም ስርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠባጠብ ጀመረ፣ ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሆይ፣ ባለጸጋ ሆይ፣ ሕዝብህን ልትራራላቸውና ልትምራቸው ብትወድ በለጋስነትህና በብዙ ቸርነትህ ከበረከትህ ይለምኑና ይጠግቡ ዘንድ በፍቅርህና በምሕረት ዓይንህ ተመልከታቸው። ይህንን ብሎ የንዋሙን ጸሎት ሲጸልይ ወደ መኝታው ገብቶ ሁለተኛ ወገኖቹን ያስባቸውና ይምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብም ዘንቦ ጉድጓዶቻቸውና ኩሬዎቻቸው ሞሉ። የተክል ቦታዎች ሁሉ ረኩ። ረሃብ በሆነባቸው በእነዚያ 3 ዓመቶች ፈንታ በዚያች ምድር 3 ዓመት እንደመላ ኖረ። አራተኛውም በአስቄጥስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩ መነኮሳት ይገድሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው መጣ። መስቀሉንም ባዩ ጊዜ ወደ እርሳቸው ተመልሰው ሸሹ። በማንም ላይ ከቶ ጉዳት አላደረሱም። ደግሞም በትምህርቱ በአገሩ ከመንጋው ክህደትና ኑፋቄን አስወገደ። በዚያን ጊዜ ስለኛ መከራ የተቀበለ ትዕብስት ብቻውን ነው አምላክ አይደለም የሚሉ ነበሩና። ይህ አባት ስንትዩ በከበሩ በታላቅ ወራት መልእክትን ጽፎ ለሀገሩ ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለኛ መከራ የተቀበለ እግዚአብሔር ቃል በስጋ ጋር ከተዋሃደ በፊት 2 የነበሩ በተዋሃደ አንድ ባህሪ ስለሆነ አንዲት ሰዓት ወይም የዓይን ጥቅሻ ያህል ከቶ አልተለያዩም። በመከራ ጊዜ ወይም በሞት ከመለኮት ያልተለየ እርሱ አካላዊ ቃል በስጋው ስለኛ መከራን ተቀበለ። ይህች መልእክት በሀገሩ ሁሉ ባነበቡ ጊዜ የክርስቲያኖች ወገኖች ታላቅ ደስታ ደስ አላቸው። አልያ የሳቱም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱ የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። እኛ የብንያም ሀገር ሰዎች ኤጲስቆጶሳት ናቸው። ይህም አባት ይህን የእብደትና የስንፍና ነገር በሰማ ጊዜ
እጅግ አዝኖ መልእክትን በውስጥ እንዲህ ብሎ ጻፈ። የእግዚአብሔር ባህሪው አትመረመርም፣ የማትዳሰስ የማትታመምም ናት። እግዚአብሔር ቃል ከኛ ነስቶ ያለመለየትና ያለመቀላቀል ከመለኮት ከአዋህደው ከሰውነቱ ባህሪ በቀር ሕማምን አታስገባም። ሁለተኛም በውስጧ እንዲህ አለ፣ እኛ መከራን ከሚቀበል ከስጋው እግዚአብሔር ቃልን አንለየውም፣ በመከራውም በስራ ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛውም መለኮት በባህሪው የማይታመም የማይሞት እንደሆነ በመለኮት የማይለይ ስለኛ መከራን ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚያ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳቸውም ጋር ወደዚያች አባት ወደ ሊቀ ጳጳሳት ስንትዩ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውና በደላቸውን ይተውላቸው ዘንድ ለመኑት። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደላቸውም ተወላቸው። ይህ አባት አብያተ ክርስቲያናትን ስለማሳነጽ የስደተኞችን ቦታዎች ስለማዘጋጀት ብዙ የሚያስብ ሰው ነው። በዚህ የሚተርፈው ለድህኖና ለምስኪኖች ይሰጣል። መልካም ጉዞንም በመጓዝ እግዚአብሔርን አገለገለው፣ በሰላምም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን። እኛም ከዚህ ከአባት ስንትዩ ጸሎት ለዘላለሙ ይማረን አሜን። አባ ይድራ። በዚች ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያ ሆነ። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።